ሰሙነ ሕማማት ቀዳም ሱር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። በሰሙነ ሕማማት በስቅለት ማግስት የሚውለው ቀዳሚ ቀዳም ሱር በመባል ይጠራል። በዚህ ዕለት ከድሮ በተለየ መልኩ ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምና ልጆቹን ከዲያብሎስ አገዛዝ እስራት ነፃ ለማውጣት የተቀበለውን መከራ እንዲሁም 3 መዓልት 3 ሌሊት በከርሰ መቃብር ማደሩን በማሰብ በመጾም ታስቦ የሚውል ቀዳም ሱር ወይንም የተሻረው ቅዳሜ ተብሏል። የማይጾመው ቅዳሜ ስለሚጾም ስዑር የተሻረ ተብሏል። ቀዳም ሱር የተለያዩ ስያሜዎች አሉት። ለምለም ቅዳሜ ይባላል። ካህናቱ ሌሊት ለምዕመናን ለምለም ቄጤማ ስለሚያድሉ ዕለቱ በዚህ ስያሜ ተሰይሟል። ቄጤማውን ምዕመናን እስከ ትንሣኤ ሌሊት በራሳቸው ላይ ያስሩታል። በቀዳም ሱር ቀሳውስቱና ዲያቆናቱ ቃጭል ቃለ ዓዋዲ እየመቱ ገብረ ሰላመ በመስቀሉ ትንሣኤ ዋጋዴ የሚለውን ያሬዳዊ ዜማ በመዘመር ጌታ በመስቀሉ ሰላም እንደሰጠን እና ትንሣኤውን እንደገለጠልን በማሰብ ቄጤማውን ለምዕመናን ይሰጣሉ። ምዕመናኑ ለቤተ ክርስቲያን አገልግሎት የሚውል ገጸ በረከት ያቀርባሉ። ቄጤማውንም በራሳቸው ያስራሉ። ይህም አይሁድ ጌታችንን እያሰቃዩት ይሰቅሉትም ባዩ ጊዜ የእሾህ አክሊል ጭንቅላቱ ላይ ያሰሩበትን ድርጊት ለማስታወስ ነው። የቄጤማው አመጣጥና ምስጢር ከአባታችን ከኖህ ታሪክ ጋር የተያያዘ ነው። በድር በማዬ በጥፋት ውሃ በጠፋች ወቅት የኖህ ታማኝ መልእክተኛ ርግብ የውሃውን መጉደል ያበሰረችው ቄጤማ ይዛ በመግባት ነው። ዛሬም ለአዲስ ኪዳን ክርስቲያኖች የኃጢአት ውሃ ጎደለ፣ የኃጢአት ውሃ ጠፋ፣ በክርስቶስ ሞትና ትንሣኤ ነጻነት ታወጀ፣ እንዲሁም ተሰበከ በማለት ካህናት ቄጤማ ይዘው ምዕመናንን ያበስሩበታል። ቅዱስ ቅዳሜ በመባል ይታወቃል። ቅዱስ የሆነ እግዚአብሔር በጥንተ ተፈጥሮ ፍጥረታትን አከናውኖ ከፈጠረ በኋላ በዚህ ቀን ከሥራ ሁሉ ያረፈበት ነው። በዘመነ አዲስ ደግሞ የማዳውን ሥራ ሁሉ ፈጽሞ በሥጋው በመቃብር ሲያልፍ በነፍሱ ሲኦልን በርብሮ አስቀርቷታልና በዚያ ለነበሩ ነፍሳትም የዘላለም ዕረፍትን ያወረሰበት ዕለት ስለሆነ ከሌሎቹ ዕለታት የተለየ ዕለት ይህንን በማሰብ ቅዱስ ቅዳሜ ተብሏል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስምን በማመን ሁሉን የሚታደግ ሁሉን የሚያድን የጌታችንን የመድኃኒታችን የሞትና መከራውን የሚናገር ዕለተ ቅዳሚት የሚነበብ ድርሳኒ ነው። ጌታችን ኢየሱስም ኤሎሄ ኤሎሄ ኤልማን ሰበቅታኒ እያለ አሰምቶ ተናገረ። ይህም ማለት ፈጣሪስ ለምዕመናን ለምን ተውከኝ ማለት ነው። እዚያ የቆሙ አይሁድ ግን ይህን ኤልያስ ይጠራልን? እነዚህ በነቢያት ቃል ኤልያስ መጥቶ ያድነው እንደሆነ ተውት እንየው ተባባሉ። ጌታችን ግን ፈጣሪ ለምን ትቶኛል ያለው ከሰማይ ረዳት ሽቶ አይደለም፣ የብዙ ብዙ የሚሆኑ የመላእክት ፈጣሪያቸውም ነውና። ጌታችን ፈጣሪ ለምን ትተወኛለህ ማለቱ ግን በበቀል ያገኘንን እርግማንን ያርቅልን ዘንድ ነው። ከአዳም ጀምሮ ያገኘንን መከራ ከኛ ያርቅልን ዘንድ አባቱን ለመነ። እርሱን በደላችንን እግዚአብሔር ከተወን ከኛ አንዱ ራሱ እንደሚያድነን ሆኖ ስለኛ ይለምን ዘንድ እርሱ እኛን መስሏልና ሥጋ መልበሱን ሊያሳይም ነው። ነፍሱን ከሥጋው ላይ ያለው ብሎ ያን ጊዜ በድፍረት መልአከ ሞት ወደ እርሱ መጣ። ኤሎሄ ኤሎሄ ኤልማ ሰበቅታኒ እያለ ሲናገር ይህን በሰማ ጊዜ የፈራ መስሎት በሌላ ሁሉ እንዳስለመደው ኤሎሄ ኤሎሄ ኤልማ ሰበቅታኒ ማለቱ መከራን ያርቅልን ዘንድ ሙስና መቃብርን ያጠፋልን ዘንድ መርገምንም ከኛ የለየ ዘንድ እንደሆነ አላወቀም ነበርና
ሰውን በመሆኑ በመለኮትነቱ ክብር ንጹሕም ነውና በኃጢአት ምክንያት እርሱን የሚከራከርበት መልአከ ሞት ምንም አላገኘውም። በሰውነቱም በመለኮቱም ንጹሕ ክቡርም ነውና። ከዚህም በኋላ መልአከ ሞት ስለመደፋፈሩ ወዲያ ወዲህ እያለ በነፋስ አውታር አጽንቶ እንዲሁ አሰረው። ልብሱንም ገለጠለት። እንዲያውም አደረገው። መላእክትን በከበረ በመስቀሉ ዙሪያ አዘን ብለው ወድቀው ስላያቸው የእግዚአብሔር የባሕርይ ልጅ እንደሆነ ተረዳ። በክፉ መከራ በጽኑ ፍርሃትም ተይዞ ከመከራው ጽናት የተነሳ ላብም አላበው። ከእስራቱን በፈታው ጊዜ ግን ላቡን አጠፋለት። መቆምም በካሳ ይሆንለት ዘንድ በጌታችን በኢየሱስ ፊት እየሰገደ ማለደ። በእርሱ ፈርዶ አዳምን ከነ ልጆቹ እለቃለሁ አለ፣ ሌላ የሚያስጥለው ካሳ አጥቷልና። ዳግመኛም ጌታችን መድኃኒታችን ኢየሱስ ክርስቶስ አሰምቶ ተናገረ። ነፍሱንም ለእግዚአብሔር አብ ለእግዚአብሔር መንፈስ ቅዱስ አደራ አለ። በስልጣን አንድ ስለሆኑ አባቴ ነፍሴም በእጅህ አደራ ላለው እግዚአብሔር አብ አባቱ ነውና እግዚአብሔር መንፈስ ቅዱስ የአባቱ እጅ ነውና። ይህም አደራ ማለቱ ስለ እርሱ አይደለም፣ እርሱ ራሱ እኔ ነፍሴን ከሥጋዬ እለያታለሁ ዳግመኛም አስነሳታለሁ ያለ እኔ ፈቃድ ነፍሴን ከሥጋዬ የሚለያት የለምና ብሏልና። እኔ በፈቃዴ ሥጋዬን ከነፍሴ ለይቼ በመቃብር አኖራታለሁ ሲል ነው እንጂ። ዳግመኛ አስነሳት ዘንድ ስልጣን አለኝ፣ በመስቀል በመቃብር አኖራት ዘንድም ይቻለኛል። እኔ በፈቃዴ ነፍሴን ከሥጋዬ እለያታለሁና። ነገር ግን ነፍሴን አደራ በማለት የእኛን ነፍስ ወደ አባቱና ወደ መንፈስ ቅዱስ አደራ ብሎ መላኩ ፈጽሞ ክፉ ከሚሆን ከሞት እጅ ማዳንን። ጌታችን መድኃኒታችን ኢየሱስ ክርስቶስም ትንቢቱ ሁሉ እንደተፈጸመ ባየ ጊዜ መጽሐፍ የተናገረውን ይደርስ ዘንድ በሙታን ልማድ ውሃ ጠማኝ አለ። በጽምም አንደበት እንዲሁ ደርቋልና ጉሮሮም ተንጣጥቷልና እና ቀድሞ በጎዳና ሲሄድ በጽም ደክሟል፣ ሰውነቱን በድምጽ ታስሯልና። ምንጭ ካለባት ስፍራ ተቀምጦ ከሳምራዊት ሴት ውሃ ለመነ። ይህችም የሳምራዊት ሴት አላጠጣችውም። እኔ ሳምራዊ ሀገር ሴት ስሆን አንተ የአይሁድ ወገን ስትሆን እንዴት እኔ ውሃ ጠጭኝ ትለኛለህ? አለችው። አይሁድ ከሳምራውያን ሰዎች ጋር በባህልና እንዲሁ በሥርዓት አይተባበሩምና። እርሱ ግን ለዘላለሙ የማይደርቅ የሕይወት ውሃ ያለው ባለጸጋ ፈጣሪ ነው። እርሱ ግን ሁለት ሶስት ሥራ በሚይዝ የስድስቱ ጋኖች ውሃ በባህሪው ጠጅ ያደረገ ከሃሊ ፈጣሪ ነው። ለሰርግ የተጠሩትም ሰዎችም አጠጣቸው። በጠጡም ጊዜ ከጠጡት ጣዕም ጠጅ የተነሳ እንዲሁም አድንቀዋል። ሙሽራውንም ጠርተው ሰው ሁሉ አስቀድሞ ያማረውን ጠጅ ያጠጣል፣ ከጠገቡም በኋላ ግን እንዲሁ ተራውም ጠጅ ያጠጣል። አንተ ግን ማለፊያውን ጠጅ እስካሁን አቆየኸው አሉት። እንደዚህ የሕይወት ውሃ ያለውን ባለጸጋ ፈጣሪ እንደዚህ የስድስት ጋኖቿ ጠጅ ያደረገ ካህሊ አምላክ በተጠማ ጊዜ ከርቤና የበለስ ደም የተቀላቀለበት መዛዛና የበግ ሐሞት አጠጡት። ማቴዎስም እንዲህ ብሏልና ከነርሱ አንዱ ፈጥኖ ሄዶ በአይነ በጎ መጣጣውን አምጥቶ በዘንግ አስሮ አጠጣው ብሏል። ዮሐንስም እንዲህ ብሏል፣ በዚህ መጻጻ የተመላ ቃል ማሰሮ ተቀምጧልና እነርሱም መጻጻውን በሰነፈጉ መልተው በሰንጉም ይዘው እንዲሁም በዘንግም ማስረው ወደ አፉ አገናኙት። ጠመቁትም። ጌታችን መድኃኒታችን ኢየሱስ ክርስቶስም መጻጻውን ቀምሶ በመጽሐፍ የተጻፈው ሁሉ ደረሰ ተፈጸመም አለ። በጉሮሮ መጠጣትና በአንደበቱ መድረቅ ከሥጋዊና ከነፍሳዊ መጠማት አዳነን። በበትርም ጊዜ የዝሆን ሐሞትና ከርቤ የተቀላቀለበት መጻጻን እንዲሁ በመጠጣቱ በ9 ሰዓት መጻጻን እንዲሁ የበግ ሐሞትን በመጠጣቱ የጣፈጠ የበለስ ፍሬ ስለበሉ ስለ አዳምና ስለ ሔዋን ከፈለ።
እኛም መሪ የሆነ ሞትን ሁሉ እርግማንን አጠፋልን። ከዚህም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ሳይሞት ራሱን ወደ ቀኝ ዘንበል አደረገ፣ አሸናፊ ነውና። ከሞተ በኋላ ግን ራሱን አላዘነበለም። ሞት እንደሚበረታቸው እንደሞቱም ሰዎች አይደለምና ከሞቱ በኋላ ራሳቸውን ወደ ግራ ወደ ቀኝ እንደሚያዘነብሉትም አይደለምና ጌታችን ግን ራሱን ወደ ቀኝ ማዘንበሉ እኛን ከግራ ወደ ቀኝ አሳለፈን። እንዲሁም ጌታችን ራሱን በማዋረዱ ራሳችንን ከመዋረድ ወደ ልዕልና አመጣን። አክሊለ ሾክንም በመቀዳጀቱ እኛን ጌታችንን የድህነት ራስ ወርቅን የማያልፍ የክብር አክሊልን አቀናጀን። ጌታችን መድኃኒታችን ኢየሱስ ክርስቶስም ንጉሥንና እግዚአብሔርን እንደበደለ እንደ ነፍሰ ገዳይ በእንጨት ሰቅለው ገደሉት። በምሳሌ የነገራቸውንም አላሰቡምና። አንድ ሰው የወይን አትክልት ተከለ፣ የሚጠብቁትንም ግንብ ሰራ፣ አውድማውንም አበጀለት፣ ወይኑንም የሚጠብቅ ሹም ሹሞ ሄደ። የሚያፈራበትም ሰዓት በደረሰ ጊዜ ከወይኑም ፍሬ አምጡ ብሎ ብላቴናዎቹን ሰደደ። ነገር ግን ጠባቂዎቹ ብላቴናዎቹን ይዘው ከነርሱ ዘንድ ይገረፏቸው፣ የመቷቸውም የደበደቧቸውም የገደሏቸውም አሉ። ከቀድሞም የሚበዙ ብላቴናዎቹን ሰደደ፣ እነርሱንም ገደሏቸው። የሚወደውም አንድ ልጅ ነበረው። ልጄንስ ያፍኑታል ብሎ ሰደደው። ወይን ጠባቂዎቹም ልጁን ባዩት ጊዜ እርስ በራሳቸው እንዲህ ተባባሉ፣ ወራሹን ይህ ነውና እንግዲህስ ርስቱን እኛ እጅ እናድርግ ብለው እንዲሁ ያዙት። የተክል ቦታ ወደ ውጭ አውጥተውም ገደሉት። የተክሉ ባለቤት እነዚህን ምን ያደርጋቸዋል? መጥቶ ይገላቸው የለምን? ወይኑንስ ፍሬውንስ በየጊዜው የሚሰጡትን ለሌሎች ሰዎች ይሰጣቸው የለምን? ይህም ብሎ የነገራቸውን አላስተዋሉምና። ይህ ምሳሌ በአይሁድ የደረሰባቸው ትንቢትን እንደገደሉ የፍርድና የሕግን ባለቤት ልጁን የገደሉ አይሁድ አባቱ በሮማውያን እጅ የገደላቸውና ከነርሱም ክህነትን፣ ሕጋቸውን፣ መንግስታቸውን አሳለፈባቸው። የሃይማኖታቸውን ፍሬ ለሚሰጡ ሌሎች ሰዎችም ሰጠባቸው። በሞተ ጊዜ ደቀ መዛሙርቱን ሳያውቁ ድንገት ገደሉት እንዳይሉ አስቀድሞ በምሳሌ ብዙ ቀን ነገራቸው። እነሆ ኢየሩሳሌም እንወጣለን፣ የሰው ልጅን ይዘው ለክፉ ሰዎች አሳልፈው ይሰጡታል፣ ብዙ መከራ ያጸኑበታል፣ ሰቅለው ይገድሉታል፣ በሦስተኛውም ቀን ይነሳል አላቸው። ዳግመኛም የሰው ልጅ ይመሰገን ዘንድ ጊዜው ደረሰ አላቸው። የስንዴ ቅንጣት ከምድር እንዲሁ ካልወደቀች ካልፈሰሰች ብቻዋን ትኖራለች ብሎ ከሞትም ከፈሰሰች ግን ብዙ ፍሬ ታፈራለች ብዬ በእውነት እነግራችኋለሁ። ዳግመኛም ጌታችን ኢየሱስ ይህ የዓለም የሚፈርድበት ጊዜ ደረሰ። እንግዲህ የዚህ ዓለም አበጋስ ዲያብሎስ ይፈረድበታል፣ ከሰው ለይተው ይሰዱታል። እኔም ከተሰቀልኩ በኋላ ሁሉንም ወደ እኔ ስባለው ወገን ያደርጋቸዋለሁ። ይህንንም ማለቱ በማናቸውም ሞት ይሞት ዘንድ ስላለው ሲነግራቸው ነውና። ሕዝቡም ክርስቶስ ዘላለም ጸንቶ እንዲኖር በኦሪት ሰምተናልና እንዴት አንተ ይሞታል ትላለህ? የሰው ልጅ ማን ይሉታል አሉ። ዳግመኛም ጌታችን መድኃኒታችን ኢየሱስ ጥቂት ቀን ከናንተ ጋር እኖራለሁ፣ ጨለማ ሳይደርስባችሁ ተመላለሱ፣ እመኑ አላቸው። በጨለማ የሚሄዱ የሚሄዱበትን አያውቁምና ብርሃን ሳለ በእርሱ እመኑ፣ የብርሃን ልጆች ትሆኑ ዘንድ ይህንን ካላችሁ በኋላ ከነርሱ ተሰወራቸው። ዳግመኛም ቸር ጠባቂ እኔ ነኝ። ቸር ጠባቂ ሰው ግን ስለ በጎቹ ተላልፎ ይሞትላቸዋል። ዳግመኛም የሰው ልጅ ሊያገለግሉት አልመጣም፣
እርሱ እንዲሁ ሊያገለግል ነው እንጂ ስለ ክፉ ሰዎችም ራሱን አሳልፎ ሊሰጥ ነው አላቸው። ዳግመኛም ጌታችን መድኃኒታችን ኢየሱስ ስለዚህ ነገር እርስ በርሳችሁ ትመረምራላችሁን አላቸው። ዳግመኛም ጥቂት ቀን ታዩኛላችሁ ስላልኩኝ እኔም ወደ አባቴ እሄዳለሁና እናንተ እንድታለቅሱ እንድታዝኑ በእውነት እነግራችኋለሁ። ዓለሙ ግን ደስ ይለዋል፣ እናንተ ግን ታዝናላችሁ። ነገር ግን ሐዘናችሁ ደስታ ይሆንላችኋል፣ ወደ ደስታም ይለወጥላችኋል። ሴት ቀኗ ደርሶ በምትወልድበት ጊዜ እንድታዝን ልጅ ከወለደች በኋላ ግን ስለ ደስታዋ መከራዋንም አታስብም፣ ወንድ ልጅ በዓለም ወልዳለችና። እናንተም እንደዚሁ ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁም ከእናንተ የሚወስድባችሁ የለም። ዳግመኛም ጌታችን ኢየሱስ እስከ 2 ቀን ድረስ ፋሲካ እንዲሆን እንዲሁ ወቁ፣ የሰው ልጅም ይይዙታል፣ ሰቅለውም ይገድሉታል አላቸው። ይህም የጌታችን ስቅለት በፈቃዱ ነው። በፈቃዱስ ባይሆን እንዲሁ ባልገደሉት ነበር። ይጥሉትም ዘንድ ወደ ተራራው ራሱን ባደረሱት ጊዜ ከመካከላቸው ተሰውሮ ሳያዩት ሄዷልና። ዳግመኛም አይሁድ ይመቱት ዘንድ ደንጌ ባነሱ ጊዜ ከምኩራብ ከአዳራሻቸው ወጥቶ ከመካከላቸው ተሰውሮ ሄዷልና። ሊይዙትም በወደዱ ጊዜ ከእጃቸው አምልጦ ወደ ዮርዳኖስ ማዶ ሄደ። ፈቃዱ ስለሆነ ገደሉት እንጂ ስለኛ ይሞት ዘንድ ፈቃዱ ነውና። ጴጥሮስም እንዳይሞት በከለከለ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ጴጥሮስን ባላጋራዬ ከኋላዬ ወግድ ብሎ ተቆጣው፣ የሰው ልጅ እንጂ የእግዚአብሔርን አታምንምና አለው። ጴጥሮስም በደብረ ታቦር ቤት ሊሰራ በመከረ ጊዜ ጌታችን ኢየሱስ በዚህ ይኖር ዘንድ በግብጽ ተአምር ካደረገ ከሙሴ ጋር በሹማምንቱ ላይ እሳት ካወረደ ቀናይ የሚሆን ከኤልያስ ጋር አይሁድ ይገሉታል። ጌታችን ኢየሱስም ምክሩን አልተቀበለውም። ከደብረ ታቦር ወርዶ ስለኛ ሞተ እንጂ ከመላእክት ጥቂት አነሰ። የማይሞት ፈጣሪ ሲሆን ስለኛ መከራን ተቀብሎ ሞቷልና። የሚያገለግሉት መላእክት ከእሳት ከነፋስ የፈጠራቸውን እርሱ ሲሆን ሥጋም ከመላእክት ጥቂት አነሰ መባሉ ሞት ስለሚገባው መከራው ነውና። አነሰ መባሉ በክብር በጌትነት አይደለም፣ በተዋህዶ ከመለኮት ጋር አንድ አካል ነውና። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን።